ህልምህን ካላቆምክ ከትምህርትህም ካልራክ አንድ ቀን ዓለም ስምህን ሊያውቅ ይችላል። ከተማሪ ወደ ዓለም አቀፍ ኮከብ። ይህ የአሱዴ ከለቤክ አስደናቂ ህይወት ጉዞ ነው። ቪዲዮውን ላይክ ማድረጋቸውን እንዳትረሱ፣ እንዲሁም ሰብስክራይብ። አሱዴ ከለቤክ ሰኔ 18 ቀን በ1999 በቱርክ እንደ አውሮፓውያን አቆጣጠር ተወለደች። ህልሟን ለማሳካት በትምህርቷና የትወና ፍላጎቷን በአንድ ጊዜ አስተካክላ ማስኬድ ችላለች። በቱርክ በጣም ታዋቂ ከሆኑ ዩኒቨርሲቲዎች አንዱ በሆነው ቦጋዚቺ ዩኒቨርሲቲ ተምራለች። በዚያ ብቻ አልቆመችም። በኢስታንቡል የመድረክ ጥበባት ቲያትር ውስጥም የትወና ስልጠና ወስዳ ችሎታዋን አሳድጋለች። ግን ማንም ይቺ ወጣት በጥቂት ዓመታት ውስጥ የሚሊዮኖችን ልብ እንደምትቆጣጠር አያውቅም ነበር። ከዚያ 2021 መጣ። ይህ ዓመት የአሱዴን ህይወት ለዘላለም ቀየረው። በኔትፍሊክስ ታዋቂው ዘ ክላብ ድራማ ውስጥ ራሼል ኦሴኦ የተባለችውን ዋና ገጸ ባህሪ በመጫወት ለመጀመሪያ ጊዜ በዓለም ፊት ተገለጠች። የተፈጥሮ ትወናዋ፣ ጥልቅ ስሜቷና በካሜራ ፊት የምታሳየው ልዩ ብቃት ብዙ ተመልካቾችን አስደነቀ። ብዙዎች ይህች ልጅ የቱርክ ቀጣይ ትልቅ ኮከብ ትሆናለች ማለት ጀመሩ። እና ያ ትንቢት እውነት ሆነ። ከ2 ዓመታት በኋላ በታዋቂው መሐላ ድራማ ውስጥ አዝራ የተባለችውን ባለጸጋ፣ ግትር እና በፍቅር ሁሉንም ማድረግ የምትደፍር ወጣትን ገጸ ባህሪ በመጫወት እንደገና የሚሊዮኖችን ቀልብ ማረከች። ይህ ድራማ በቱርክ ብቻ ሳይሆን በብዙ ሀገራት ተወዳጅ ሆነ። በሀገራችንም በቃና ቴሌቪዥን ላይ እጅግ ተወዳጅና አይረሴ ከሆኑት ቲቪ ሲሪሶች መካከል አንዱ ነበረ። የአሱዴንም ስም ወደ አዲስ ደረጃ ወጣው። ዛሬም ጉዞዋን አላቆመችም። በአዳዲስ ፕሮጀክቶች በተለይም ኤቢአይ በተሰኘው ተከታታይ ድራማ ላይ በመታየቷ የሙያውን ስኬት ቀጣይነት እያሳየች ነው። ነገር ግን የአሱዴ ታሪክ የሚያስደንቀው ትወናዋ ብቻ አይደለም። በትምህርቷ ላይ ትኩረት የሰጠች፣ ራሷን ለማሻሻል ያልተቆጠበች እና እንግሊዝኛና ፈረንሳይኛን በቅልጥፍና የምትናገር ተዋናይት ናት። ይህም የወደፊት በዓለም አቀፍ ፊልሞችና ፕሮጀክቶች ላይ የመታየት እድሏን ይበልጥ ያሰፋል። ብዙ ሰዎች አሱዴ ከለቤክን ሲያዩ አንድ ጥያቄ ይነሳባቸዋል። ይህች ወጣት ተዋናይት ምን ያህል ሀብት አላት? እንዴት ትኖራለች? እስከ ዛሬ ድረስ አሱዴ ከለቤክ ስለ ገንዘቧ ወይንም ስለ ሀብቷ ይፋዊ መረጃ አልሰጠችም። በብዙ የቱርክ ተዋናዮች እንደሚያደርጉት የግል ገንዘብ መረጃዋን በሚስጥር ይዛለች። ቢሆንም ግን የመዝናኛ ኢንዱስትሪዎች ግምቶች እንደሚያሳዩት የአሱዴ ሀብት በግምት ከ500,000 እስከ 1.5 ሚሊዮን ዶላር መካከል ሊሆን ይችላል። የአሱዴን ህይወት የሚያስደንቀው ሀብቷ ብቻ አይደለም። ሌሎች ታዋቂዎች ውድ መኪናዎችን፣ ውድ ጌጦችን እና ውድ ቪላዎችን ለማሳየት ሲወዳደሩ፣ አሱዴ ግን ቀላልና የተዋበ ኑሮን ትመርጣለች። በማህበራዊ ሚዲያም የምታደርጋቸው ምስሎቿ የጉዞ፣ የጥበብ፣ የፋሽን፣ የተረጋጋ የዕለት ተዕለት ህይወት ናቸው። ይህ ደግሞ የቅንጦት ኑሮን በዝምታ የምትኖር ኮከብ መሆኗን ያሳያሉ። ምናልባትም የአሱዴ ከለቤክ እውነተኛ ሀብት በባንክ ውስጥ ያለው ገንዘብ ሳይሆን በዓለም ዙሪያ ያሉ ሚሊዮኖች አድናቂዎቿን ልብ ውስጥ ያገኘችው ፍቅር፣ ክብር እና የተገነባው ስም ነው። ይህም ማንም ሊገዛው የማይችለው እውነተኛ ሀብት ነው። Subscribe to my channel.